ውስጥ አዋቂ ኢትዮፒካ ሊንክ ተመልሰናል። አድማጮቻችን እንቀጥላለን። አሁንም አንድ ዝነኛ አርቲስት ፍርድ ቤት ቀረበ። ዝነኛው አርቲስት ፍርድ ቤት የቀረበው ለምንድነው? አርቲስቱ የፍርድ ቤት ቆይታ ምን መልክ ነበረው? የኦስካር ሽልማት እጩ ኢትዮጵያዊ በጉጉት ለሚጠበቅ ፊልም ሙዚቃ ሊሰራ ነው። የኦስካር እጩ ኢትዮጵያዊ ሙዚቃ የሚሰራለት ፊልም የቱ ነው? በጉጉት ለሚጠበቀው ፊልም ሙዚቃ የሚሰራው የኦስካር እጩ ኢትዮጵያዊስ ማን ነው? በማህበራዊ ድረገጽ የተሰራጨው መረጃ 4 ሰዎችን ለእስር ዳረገ። የማህበራዊ ድረገጽ መረጃ 4 ሰዎችን ለእስር ያበቃው እንዴት ነው? ሊደመጥ የሚገባው የሳምንቱ አነጋጋሪ ጉዳይ ነው። በአይን ፍቅር ሲሰቃይ የነበረ ወጣት ለሌላ ከባድ ስቃይ ተዳረገ። የአይን ፍቅር ወጣቱን ለሌላ ከባድ ስቃይ ዳረገው እንዴት ነው? በአይን ፍቅር ምክንያት የደረሰው ስቃይስ ምንድነው? በጣም አሪፍ። በፍርድ ቤት ወደ ቀረበው ጉዳይ አርቲስት ስናመራ በሬጌ ስራው ከፍተኛ ተወዳጅነትና ተቀባይነትን ያገኘው ጃሉድ አወልን የተመለከተ ወሬ ባለፈው ቅዳሜ አውርተን ነበረ። ጃሉድ አወል በፖሊስ ቁጥጥር ስር ውሎ ፍርድ ቤት ይቀርባልን ብለን ገልጸን ነበረ። ፖሊስ ጃሉድን የጠረጠረበት ምክንያትም ከአደንዛዥ እጽ ጋር የተያዘ ጉዳይ እንደሆነ አንስተን ነበረ። ፖሊስ የጥርጣሬው ምክንያት የነበረው ፍርድ ቤት ቀርቦ እንዳስረዳው የክስ መዝገቡንም እንደተመለከት ነው በ170308 ከቀኑ 11 ሰዓት ከ55 ሲል በቦሌ ክፍለ ከተማ ክልል ውስጥ አደንዛዥ እጽ ይዞ ተብሎ ለፖሊስ ጥቆማ ይደርሰዋል። ፖሊስም በደረሰው ጥቆማ መሰረት ተጠርጣሪውን ጃሉድ አወልን በቁጥጥር ስር ያውልና ወደ ቡሉላ ፖሊስ ጣቢያ ወስዶ ምርመራ ይጀምራል። ፍርድ ቤትም ያቀርበዋል። ፍርድ ቤትም በአርቲዲ ፈጣን ችሎት ነበር የቀረበው። ፍርድ ቤቱም አድሮ ማረፊያ ቤት አድሮ ይምጣና ጉዳዩን ሰኞ እናየዋለን አለ። ሰኞ ዕለትም ጃሉድ ፍርድ ቤት ቀረበ። ፍርድ ቤት በአርቲዲ በቦሌ ምድብ 3ኛ ወንጀል ችሎት አርቲዲ ችሎት ማለት ነው ፈጣን ወንጀል ችሎት ቀርቦ ጉዳዩን ሲከታተል ቆይቷል። ከእስር ቤት ወደ ፍርድ ቤት ቀርቦ ማለት ነው። ጃሉድ በእለቱ ከጠበቃ ጋር ነበር አብሮ የቀረበው። ፍርድ ቤቱም ጉዳዩን ከተመለከተ በኋላ በፖሊስ ባቀረበው የጥርጣሬ ክስ ላይ ማስረጃዎችን አደራጅቶ እንዲያቀርብ አዟል። ማስረጃዎቹ ተደራጅቶ ይቅረብ የተባሉበት ጉዳይ ፖሊስ ጃሉድ እጅ ላይ አግኝቼዋለሁ ያለውን አደንዛዥ እጽ ነገር በሚመለከተው ተቋም በሚመለከተው መስሪያ ቤት አስመርምሮና አደንዛዥ እጽ መሆኑን ማስረጃ ይዞ ይቅረብ ሲል ትዕዛዝ ሰጥቷል። እስከዛ ግን ተጠርጣሪው በስር መቆየት ስለሌለበት በማረፊያ ቤት በዋስ ወጥቶ ጉዳዩን ይከታተል ሲል ወስኗል። ፍርድ ቤትም ለዚህን በቂና አስተማማኝ ነው ያለውን የዋስትና ጉዳይ ፈቅዷል። ዋስትና አቅርብ ያለውን ደግሞ ጃሉድን የ30,000 ብር ዋስትና ነው 30,000 ብር ያቀርብ ሲልም አዟል። የቦሌ ምድብ 3ኛ ወንጀል ችሎት በዚህ መሰረት ጃሉድ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የገንዘብ ኢኮኖሚ ልማት ሚኒስቴር በቁጥር 71504 ደረሰኝ ለሲፒኦ አሰርቶ አምጥቷል። የሲፒኦ ቁጥሩ 56232809 ይላል። ይህ ደረሰኝ የወንጀል መዝገብ ቁጥሩ ደግሞ 39168 ይላል። የክሱ አይነት አደንዛዥ እጽ ይዞ መገኘት። የዳኛው ስም አለ። ትዕዛዝ የሰጡት ዳኛ እርጎዬ ካሳ ይባላሉ። ጃሉድ አወል ኦርጌሳ አዲስ አበባ። ስለዚህ ዋስትና ያስያዘው ደረሰኝ ላይ ይሄን 30 አሁን የነገርናችሁ ላይ 30,000 ብር አስይዞ በ30,000 ብር ዋስ ወጥቷል። አቃቢ ሕግ ማስረጃውን አደራጅቶ ሲያቀርብ ጃሉድ ፋይል ተከፍቶበት ድጋሚ ፍርድ ቤት ይቀርባል ተብሎ ይጠበቃል ማለት ነው። የሰኞ ዕለት የፍርድ ቤት ውለው ይህንን ይመስል ነበረ። አሁን በጠቀስነው የደረሰኝ ቁጥርና የሲፒኦ ቁጥር 30,000 ብር አስይዞ በዋስ ተፈቷል። የኦስካር ሽልማት እጩ ኢትዮጵያዊ በጉጉት ለሚጠበቅ ፊልም ሙዚቃ ሊሰራ ነው። የኦስካር እጩ ኢትዮጵያዊ ሙዚቃ የሚሰራለት ፊልም የቱ ነው? በጉጉት ለሚጠበቀው ፊልም ሙዚቃ የሚሰራው የኦስካር እጩ ኢትዮጵያዊስ ማን ነው? ቀጥሎ የምንሰማው ወሬ ነው። ግን ከዛ በፊት የኢትዮፒካ ሊንክ የውስጥ አዋቂ ወሬዎቻችን ሰዓት ላይ ነው የምንገኘው። ገና 3 ወሬዎች ይቀሩናል። ግዛቸው ወይ ዮናስ ዝግጁ ከሆንክ መቀጠል እንችላለን። አሁንም የኦስካር ሽልማት እጩ ኢትዮጵያዊ በጉጉት ለሚጠበቅ ፊልም ሙዚቃ ሊሰራ ነው። የኦስካር እጩ ኢትዮጵያዊ ሙዚቃ የሚሰራለት ፊልም የቱ ነው? በጉጉት ለሚጠበቀው ፊልም ሙዚቃ የሚሰራው የኦስካር እጩ ኢትዮጵያዊስ ማን ነው?
ይሄ ነው ቀጥሎ። ከዛ ደግሞ በማህበራዊ ድረገጽ የተሰራጨው መረጃ 4 ሰዎችን ለእስር ዳረገ። የማህበራዊ ድረገጽ መረጃ 4 ሰዎችን ለእስር ያበቃው እንዴት ነው? ሊደመጥ የሚገባው የሳምንቱ አነጋጋሪ ጉዳይ ነው። በአይን ፍቅር ሲሰቃይ የነበረ ወጣት ለሌላ ከባድ ስቃይ ተዳረገ። የአይን ፍቅር ወጣቱን ለሌላ ከባድ ስቃይ ዳረገው እንዴት ነው? በአይን ፍቅር ምክንያት የደረሰው ስቃይስ ምንድነው? ይሄም ደግሞ ከዛ በኋላ የሚደመጡ ወሬዎች ናቸው። ስለዚህ ወደ ኦስካር እጩ ጉዳይ ማለፍ እንችላለን። በጣም አሪፍ። በርካታ ፊልሞች እየተሰሩ ነው። እነዚህ ፊልሞች በጉጉት ይጠበቃሉ። ሌላ ደግሞ በጉጉት የሚጠበቅ ፊልም አለ። ምን ሆነሃል ዛሬ? ባለፈው ዘፈንክ ዝም አልኩ ደግሞ ጭራሽ። ስለዚህ በጣም በጉጉት ከሚጠበቁት ፊልሞች መካከል ደግሞ አንዱ ቤዛ ከኛው የሚወጣ ፊልም ነው። ፊልም ነው። ስለዚህ ለኛ እንዲሁ ብንጮህ ለኛ ስለሆነ አይደለም፣ እውነትም ደግሞ በጉጉት ስለሚጠበቅ ነው። በአክሱም ፒክቸርስ ከተሰሩትና ለእይታ ከበቁት ፊልሞች መካከል ሙሴ አንዱ ነው። ሙሴ የበርካቶችን ቀልብ ስቧል። በበርካቶች ዘንድ ጭብጨባን ተለግሶታል። ለዚህም ነው የኢትዮጵያ ቴሌቪዥን የህወሓት 40ኛ ዓመት በዓል ሲከበር የካቲት 11 ላይ በኢቢሲ 1 ፊልሙ እንዲታይ የተደረገውና ሌሎች በርካቶች ደግሞ እንዲያጨበጭቡለት የተደረገው። ስለዚህ ሌላ ደግሞ በርካቶች በጉጉት እንዲጠብቁት ያጨበጭቡለታል ተብሎ የሚጠበቅ ቤዛ ፊልም አንዱ ነው። ቤዛ ፊልም ቀረጻው ተጠናቆ ለኤዲቲንግ ስራ ወደ አሜሪካን አቅንቶ እዛ ኤዲት እየተደረገ ነው። ብርሃኔ ንጉሴ ለዚህ ስራ ተጠምዶ እዛ ይገኛል። ቤዛ ፊልም አሁን ያለበት ደረጃ ፊልሙ ለመጠናቀቅ ጥቂት ፐርሰንቶች ብቻ ይቀሩታል። የድምጽ ዲዛይንና የከለር እርማት እንዲሁም ደግሞ የኢፌክት ስራዎች እየተሰሩለት ነው። የዚህን ፊልም ሙዚቃ ደግሞ ለመስራት የኦስካር እጩ የሆነው ኢትዮጵያዊው ሊላይ ደሞዝ ስቱዲዮ መጥቶ ፊልሙን ኤዲት ሲደረግ ተመልክቷል። እዛው ኤሌ ማለት ነው። ፊልሙን ከተመለከተ በኋላ ይሄ ብቸኛው ኢትዮጵያዊ የኦስካር እጩ የፊልሙን ትዕይንቶች ላይ የማጀቢያ ሙዚቃ ለማቅረብ ቃል ገብቷል። ለመስራትም ሁኔታዎችን እያመቻቸ ይገኛል። ለቤዛ ፊልም ይሄ የኦስካር እጩ ማጀቢያ ሙዚቃ ከሰራለት ፊልሙን ደግሞ ሌላ የሚታይበት ጎን ከታሪኩ ሳቢነት፣ ከቀረጻዎቹ፣ ከተዋናዮቹ ብቃት አንጻር እነዚሁ ነገሮች ራሱ የመታየት እድሉን ከፍ ያደርጉታል ተብሏል። እንዲሁም ደግሞ ይህንን ፊልም የሃው ቱ ሎዝ ኤጋይ ኢን 10 ዴይስ የፊልም ፕሮዲውሰር ክሪስቲን ፒተርስ የፊልሙ ካለቀ በኋላ የማየት እንደምትፈልግ ገልጻለች። በጣም ታዋቂ ፊልም ነው ይሄን ፊልም። በአጠቃላይ ከሊላይ ደሞዝ በተጨማሪ ክሪስቲን ፒተርስን ተጨምራበት ይሄ ፊልም ለመታየት እና ለመሰራት ለማለቅ ጊዜዎችን እየጠበቀ ነው ማለት ነው። የሊላይ ደሞዝ ሙዚቃ ግን ከወዲሁ ትኩረትን የሳበ ጉዳይ ሆኗል። ሊላይ ደሞዝ ያው እንደተባለውም ብቸኛው ኢትዮጵያዊ ነው በዚህ በኦስካር የፊልም ሽልማት እጩ መሆን የቻለ። ኦን ቲፕቶ ጀንትል ስቴፕስ ቱ ፍሪደም በተሰኘው ፊልም በቤስት ዶክመንተሪ ሾርት በሚለው ዘርፍ በ2000 በፈረንጆች አቆጣጠር አንዱ ፕሮዲውሰር ስለነበረ እጩ መሆን የቻለ ነው። ከዛ በፊትም ከዛ በኋላም በኦስካር መታጨት የቻለ የለም። በመጨረሻው ዘርፍ ላይ መቅረብ የቻለ የለም። ከዛ በኋላም በፕሮዲውሰርነትም በተዋናይነትም የተለያዩ ፊልሞችንም ሰርቷል። በቅርብ ባለፈው አመት በወጣው ድፍረት የተሰኘው ፊልም አንዱ ፕሮዲውሰርም ሊላይ ደሞዝ ነው። ሌሎችም ፊልሞችም ሰርቷል በተለያየ ጊዜ። ሙዚቃዎቹንም ለፊልም የሚሆኑ ሙዚቃዎቹንም ፕሮዲውስ ያደርጋል። ስለዚህ ሊላይ ደሞዝ በጣም ዝነኛ ሰው ነው። በቤዛ ላይ እንግዲህ አሻራውን ደግሞ ሊያሳርፍ ነው። በጣም ደስ የሚል ነገር ነው። የክሪስቲን ነገርም እንደዚሁ ሌላው ደስ የሚል ጉዳይ ነው። ሃው ቱ ሉዝ ኤ ጋይ ኢን 10 ዴይስ በፈረንጆቹ አቆጣጠር በ2003 የወጣ
ነኬት ሃድሰን ማቲው ማኮናሂ የተወኑበት በጣም ተወዳጅ የፍቅር ኮሜዲ ፊልም ነው። የዚህ ፊልም ፕሮዲዩሰር ነች ክሪስቲን ፎርዚት ፒተርስ። ስለዚህ እሷም ደግሞ እንግዲህ በራሷ በሙያው በጣም ዝነኛ ነች። ራሷ ደግሞ ፊልሙን እንግዲህ ከፍ የምታደርግበት ደግሞ አቅም አላት። ስለዚህ በጣም ደስ የሚል ነው። ስለዚህ ብሬም ያለው እዛው ነው ለዚሁ ስራ ግን እያለቀ ነው። ደስ የሚለው ነገር በጣም አሪፍ። አድማጮች ይህንን ትልልቅ ሰዎች የተሳተፉበትን ይሳተፋሉ ተብሎ የሚጠበቅበትን ፊልም ሂደት ለመከታተል ቤዛ ፊልም የሚለውን የፌስቡክ ገጽ ላይክ በማድረግ መከታተል ይችላሉ። በጣም ጥሩ። ስለዚህ ብሬም ቶሎ ስራውን ሰርቶ በስኬት እንዲመጣ እየሰራ እኮ ነው። መስራቱን ይሄን የሚያሳየው እንዲመጣ ምን አስጨርሰኛ ሽሩሩ ይበላይ ነው። እሺ ትቻለሁ። ተኝቶ በማህበራዊ ድረገጽ የተሰራጨው መረጃ 4 ሰዎችን ለስር ዳረገ። የማህበራዊ ድረገጽ መረጃ 4 ሰዎችን ለስር ያበቃው እንዴት ነው? ሊደመጥ የሚገባው የሳምንቱ አነጋጋሪ ጉዳይ ነው። በአይን ፍቅር ሲሰቃይ የነበረ ወጣት ለሌላ ከባድ ስቃይ ተዳረገ። የአይን ፍቅር ወጣቱን ለሌላ ከባድ ስቃይ የዳረገው እንዴት ነው? በአይን ፍቅር ምክንያት የደረሰው ስቃይስ ምንድነው? እነዚህን በቀጣይነት የምናወራቸው ይሆናሉ። ታዋቂው የኪነ ጥበብ ባለሙያ ያሬድ ሹመቴ ቅዳሜ ቀን በፌስቡክ ገጹ ላይ አንድ አስገራሚ ታሪክ ለጥፎ ነበረ። ያሬድ ይህን ታሪክ ካዛንቺስ አካባቢ ሆኖ ወደ ፒያሳ የሚሄድ ታክሲ በመጠበቅ ላይ ያለ ያየውንና የተመለከተውን ነገር ነበር በገጹ ላይ ያስቀመጠው። ታዋቂው የኪነ ጥበብ ሰው በገጹ ላይ እንደገለጸው ያሬድ ሹመቴ በ30ዎቹ መጨረሻ የሚሆን አንድ ሰው በፌስታል አንድ ነገር ይዞ ይጓዝ ነበር ይላል የያሬድ ሹመቴ የፌስቡክ ገጽ ላይ የተለጠፈው ነገር ተቀንጭቦኛ ስናነሳው። በጉዞ ወቅት ይሄ በ30ዎቹ መካከል እድሜው በ30ዎቹ መጨረሻ የሚገኘው ሰው እየተቻኮለ በሚሄድበት ወቅት መንገድ ላይ 4 የአዲስ አበባ ከተማ ፖሊሶች ጋር ሲደርስ ይላል የያሬድ ሹመቴ ጽሁፍ፣ በመሃላቸው አለፈ። በፖሊሶቹ መሃል አልፎ አቋርጦ ሄደ። የዚህን ጊዜ አንዱ ፖሊስ እንዴት በመሃላችን ታቋርጣለህ ሲል ጥያቄ ያቀርብለታል። ወጣት ያለፈው ሰውዬ ግን ይቅርታ ስላላዩዋችሁ ነው ሲል ለፖሊሶቹ ምላሽ ይሰጣል። በአራቱ ፖሊሶች በኩል ግን የዚህ በመሃል አቋራጭ ሰውዬ ምላሽ ሊዋጥላቸውና ተቀባይነት ሊያገኝ አሳማኝ ሊሆንላቸው አልቻለም። በዚህም ቆይና ብለው ወደ ኮሚኒቲ ፖሊስ ቢሮአቸው እዛው ካሳንቺስ መንገድ ላይ የምትገኝ በኮንቴነር በብሎክ የተሰራች ቢሮ አለች። ወደዛ ይዘውት ገቡ ይላል ያሬድ ሹመቴ። እዛ ይዘውት ከገቡ በኋላ እኔ ታክሲ ጠብቅ ስለነበር አላስችል ብሎኝ ወረፋዬን ትቼ ድርጊቱን እከታተል ጀመርኩኝ። ውስጥ ከገባም በኋላ ተደብቄ ቀረብ ብዬ በታክሲ እየተደበቅኩ ሁኔታውን እመለከት ጀመር፣ እሰማም አዳምጥም ጀመር ይላል። ውስጥ በፖሊሶች ተይዞ የገባው ልጅ ጩኸትና ድብደባ ሲያርፍበት ሰማሁኝ። ሁኔታው አላስችል ሲለኝም በፍጥነት ወደ እዛው አቅራቢያ ላይ ወደሚገኝ ወደ 6ኛ ፖሊስ ጣቢያ አምርቼ ሁኔታውን አሳወቅኩኝ። ይሄ ልጅ ከወጣ በኋላም ያነክስ በጣም ይጸጸት ያለቅስና ወይኔ ወይናንተ ኢትዮጵያዊ አይደለንም ሲል ተናግሯል ይላል ያሬድ ሹመቴ በፌስቡክ ገጹ ላይ የቀረበው ጽሁፍ። ይሄ ጽሁፍ በያሬድ ፌስቡክ ገጽ ላይ ከቀረበ በኋላ በርካቶች ተቀባብለው ተመልክተውታል። በርካቶች አስተያየታቸውን ሰጥተውበታል። የብዙዎችም መነጋገሪያ ርዕስ ሆኗል። በሳምንት 2 ጊዜ የሚወጣው ታዋቂው ሪፖርተር ጋዜጣም በረቡዕ እትሙ ላይ በርዕሰ አንቀጹ ይህንን ሂደት ተጠቅሞበት ድርጊቱን አውግዞ ጽፏል። ኢትዮፒካ ሊንክም ይሄ ድርጊት እንዴት ተፈጸመ፣ በእናንተ ክልል ይሄን ድርጊት ፈጽመዋል ተብሎ የተጠረጠሩት አባሎቻችሁ ላይ ምን እርምጃ ወሰዳችሁ፣ ጉዳዩን ከምን ደረሰ ሲልም ወደ ካዛንቺስ ፖሊስ ጣቢያ አምርቶ ጉዳዩን አጣርቷል። በመምሪያውም ተገኝቶ የሚመለከታቸው ኃላፊዎችን አነጋግሯል። ኃላፊዎቹም ጉዳዩን ወደ ያዘው ወደ ምክትል ኢንስፔክተር ሰለሞን ደጀኔ መርተውናል። ኢንስፔክተሩ ይሄ ጥቆማ ወደ ፌስቡክ ገጽ ላይ ከመውጣቱ በፊትም እኛ ጋር ጥቆማ አቅራቢው መጥተው ቃላቸውን ሰጥተዋል። በዚህም ምክንያት ተነስተን
የቅሬታ አቅራቢውን ቃል ከተቀበልን በኋላ ድርጊቱን ፈጽመዋል ያልናቸውን 4 የአዲስ አበባ ፖሊስ አባላት ላይ እርምጃ ወስደናል። መጀመሪያ ወሰድነው እርምጃ በቁጥጥር ስር አውሎ ምርመራው ማጣራት ነው ሲሉ ምክትል ኢንስፔክተር ሰለሞን ደጀኔ ገልጸውልናል። ምርመራውን እያጣራን ቃላቸውን እየተቀበልን እንገኛለን ሲሉ ማብራሪያቸውን ቀጥለዋል። በቃል ሂደቱ ወቅት ፖሊሶቹ ድርጊቱን እንዳልፈጸሙ ገልጸውልናል። ፍርድ ቤትም ጉዳዩን ለማጣራት አቅርበን የ14 ቀን ጊዜ ቀጠሮ ጠይቀንባቸው ፍርድ ቤቱ ጊዜ ቀጠሮውን ፈቅዶልናል። ተጨማሪ የሚያስፈልግ ጊዜ ቀጠሮም ካለ በቀጣይነት ለመፍቀድ ዝግጁ እንደሆነ ገልጾልናል። በዚህ ሂደት ላይ ይሄ ድርጊት ደረሰበት የተባለ ወጣትን ግን ልናገኘው ስላልቻልን እሱም በማፈላለግ ላይ ነው ሲሉ ገልጸውልናል። እነረዳት ሳጅን አማራ ታሪኩ በሚል ነው ፍርድ ቤት መዝገብ የተከፈተባቸውና ሂደታቸው እየተከታተሉ የሚገኙት። ይሄ ድርጊት ተፈጽሞበታል የተባለ ወጣት አሁን በምን ሁኔታ ላይ ስለማይታወቅም ጉዳዩን በጥልቀትና በስፋት እየወሰድ ነው ሲሉ ገልጸውልናል ረዳት ኢንስፔክተሩ። ምክንያቱም ደግሞ እሱ በአሁን ሰዓት ያለበት ሁኔታ ግልጽ አይደለም። ስልኩ ዝግ ነው። አካባቢው ላይም ልናገኘው አልቻልንም። ስለዚህ ያለበትን ደህንነት እስክናቅ ድረስ ተጠርጣሪዎቹን በእስር ቤት አቆይተን ስራችንን እየሰራን ነው ሲሉ ገልጸውልናል። ስለዚህ ታህሳስ 4 ቀን ፍርድ ቤት ይቀርባሉ። ከዛ በፊት ግን ሂደቶችን ስራዎችን እየሰራን ነው ሲሉ ረዳት ኢንስፔክተር ሰለሞን ደጀኔ ምክትል ኢንስፔክተር ሰለሞን ደጀኔ ገልጸውልናል። በፌስቡክ ገጹ ላይ ለምን ክሰስ ተብሎ ነበር ይሄ የተደበደበው የተባለው ወጣት እኔ ክሴ ለእግዚአብሔር ነው እሱ ፍርድ ይስጥ ብሎ መክሰስ እንደማይፈልግ እዛ ላይ እንደተናገረ ያሬድ ፌስቡክ ገጹ ላይ ጽፏል። ከዛ በኋላ እንግዲህ ሊገኝ አልቻለም እንደነገርከን። ግን ይሄ ፖሊስ ያፈላለገው ነው። ያፈላለገው ነው። አገኘዋለሁም ሲል ቃል ገብቶልናል። አገኘዋለን ብለን ተስፋ እናደርጋለን። 528 ጊዜ ሼር ተደርጓል ይሄ ጽሁፍ። ከ1.3 ሚሊዮን ጊዜ በላይ ደግሞ ሰዎች አይተውታል። 1.3 ሚሊዮን ሰዎች አይተውታል ማለት ነው፣ አንብበውታል። የፈጠረውም ተጽዕኖ ቀላል አይደለም። በጣም ማህበራዊ ሚዲያዎች ላይ ፖስቱ ያሳዝናል የሆነውም ነገር። ለማንኛውም ያለው ሁኔታ እንግዲህ የተከታተልን እንገልጻለን። የያሬድ ሹመቴ የፌስቡክ ገጽ ላይም ተጨማሪ ነገሮች ሙሉን ታሪኩንም ሊያገኙት ይችላሉ። የመጨረሻ አንድ ወሬ ይቀረናል። በአይን ፍቅር ሲሰቃይ የነበረ ወጣት ለሌላ ከባድ ስቃይ ተዳረገ የሚል ነው። የአይን ፍቅር ወጣቱን ለሌላ ከባድ ስቃይ ዳረገው። እንዴት ነው? በአይን ፍቅር ምክንያት የደረሰው ስቃይስ ምንድነው? ሙዚቃ ሰምተን። የአይን ፍቅር በተለያየ ቦታ ያጋጥማል። በትምህርት ቤት፣ በስራ ቦታ፣ በሰፈር ውስጥ የአይን ፍቅር ሰዎች ሲያጋጥማቸው እንሰማለን፣ እንመለከታለንም፣ ሲነገርም ይነግሩናልም። በእስር ቤትም የአይን ፍቅር ሲያጋጥም የተለያዩ መጽሐፎች ላይ ማይተናል፣ አንብበናልም፣ ተመልክተናልም። በዚህ ምክንያት ደግሞ ሰዎች ስቃዮች ሲገቡ እንመለከታለን። ለዚህ አባባላችን ማረጋገጫ የሚሆነን ታሪክም አሁን የምናወራው ታሪክ ነው። ነገሩ በቂርቆስ ክፍለ ከተማ ቀበሌ 2021 ክልል ልዩ ቦታው 15 ቀበሌ አካባቢ የተፈጠረ የአይን ፍቅር ታሪክ ነው። እዚህ አሁን የጠቀስንላችሁት ቦታ ላይ አንድ ምግብ ቤት አለ። እዚህ ምግብ ቤት አነስተኛ ገቢ ያላቸው ዜጎች የሚመገቡባት ምግብ ቤት ናት። እዚህ ምግብ ቤት ላይ የምታስተናግድ አንድ አስተናጋጅ አለች። ስሟ ለዚህ ፕሮግራም ሲባል ምስራቅ በላይ ያልናት ይህች ልጅ ምስራቅ በላይ የምትባል ልጅ አለች። ይህች ልጅ በአካባቢው ላይ እዚህን አገልግሎት የምግብ አገልግሎት ለማግኘት ወጣት ናት። ለአቅመ ሔዋን የደረሰች ወጣት ናት። ይህችን ወጣት ምግብ ለመገልገል የሚመጡ በቤቱ የሚገቡ ሰዎች በሙሉ አይተዋት በመስተንግዷ በደም ግባቷ ይከጅሏታል፣ ይወዷታል። ከሁሉም አስበልጦ ግን ሀብታሙ ያልቅበት የተባለ ወጣት የእድሜ ኩያዋ ወጣት ሎተሪ በማዞር የሚተዳደር ወጣት በፍቅሯ ያብዳል፣ ይከንፋል። የዕለት ተዕለት ስራው ሎተሪ ማዞር፣ ሲርበው እዚህ ቤት መጥቶ መብላት፣ ሳይርበውም እዚህ ቤት ጎራ እያለ እየገባ የአይን ፍቅሩን መወጣት ማለት ነው። በዚች
በስሟን ለፕሮግራማችን ሲባል ለቀየርናት ወጣት ላይ ማለት ነው። እናም አንድ ቀን ሀብታሙ ያልቅበት እዚህ ቤት ገብቶ ምግብ ይበላል። ምግብ ሲበላም በእጁ ያዘውን ሎተሪ አጠገቡ ከነበረ ባዶ ወንበር ላይ ያስቀምጣል። እንደርሱ በዚህ ቤት ይመላለስ የነበረ ሌላ በቀን ስራ የሚተዳደር ወጣት ይመጣና የ26 ዓመት ወጣት ነው። ለሀብታሙ ሎተሪን አንሳልኝ ልቀመጥ ሲል ጥያቄ ያቀርባል። ሀብታሙ ግን ጥያቄውን ሳይቀበለው ይቀርና አላነሳም ይላል። ባላነሳም አንሳልኝ ያለመግባባቱ ወደ ቃላት ጦርነት ተላልፎ ለመጣላት ተጋብዘው ይለያዩና ነገሩ በሰላም ይበርዳል። በዚህ ሂደት እንዳለ ከሀብታሙ ጋር ለጠብ የተጋበዘው ልጅ ይህችን የቤቱን አስተናጋጅ ታዳጊ ወጣት የፍቅር ጥያቄ ያቀርብላታል። ለቀረበላት የፍቅር ጥያቄም ጓደኛ አለኝ የሚል ምላሽ ትሰጠውና እሺታውን ሳያገኝ ይቀራል። በዚህ ምክንያት ነገሩ እየሄደ ሆኖ ከሳምንት በኋላ እዛ የአይን ፍቅረኛው ቤት ለጠብ የተጋበዘውን ወጣት ሀብታሙ ያልቅበት ወደ ጨርቆስ ገበያ ሲጓዝ ይመለከተዋል። ብቻውን አልነበረም የሚጓዘው፣ ከሌላ ጓደኛው ጋር ነበር የሚጓዘው። እናም ቀደም ብሎ አዘጋጅቶት የነበረውን ስለት ይዝና አንገቱ ላይ በጠበጠበው ስካርፍ ነገር ይከልልና ይከተላቸዋል። ጨርቆስ ገበያ ከመድረሳቸው በፊት ግን የያዘውን ስለት ያወጣና ሚኪያስ የተባለውን ሟችን አንድ ጊዜ ሆዱን ይወገዋል። ሆዱን ወቅቶትም የተወጋው መሬት ላይ ይዘረራል። ሀብታሙ ለመድገም እንቅስቃሴዎች ይጀምራል። አብሮት የነበረው ጓደኛ ለመገላገል ስለቱን ይይዛል። የግራ እጁን ይቆርጣል። መሬት የወደቀው ወጣት እዛ እንዳለ በግራ እጁ የተቆረጠው ሌላ ገላጋይ እዛው እንደቆመ ሀብታሙ እግሬ አውጪኝ ብሎ ይሮጣል። የአካባቢው ማህበረሰብ አሯሩጦ ይዘውና በቁጥጥር ስር ያውረዋል። መሬት የወደቀው ግን እዛው ሳይነሳ ወደ ሆስፒታል ደርሶ ሕክምና ሲደረግለት ቢቆይም ህይወቱ ሳይተርፍ ቀርቷል። ሀብታሙ በአካባቢው ፖሊስ በቁጥጥር ስር ከዋለ በኋላ ቃሉን ይሰጣል። በፍጹም ይሄን ድርጊት አልፈጸምኩም ሲልም ይክዳል። ፖሊስ ግን የአካባቢ ማስረጃዎችን፣ የአይን ምስክሮችን፣ የሕክምና ማስረጃዎችን ጠቅሶ ለህግ ላቀርበው ጣጣዬን ስራዬን ጨርሻለሁ ብሏል። ስለዚህ በአይን ፍቅር ሲንከራተት ሲጎላላ የነበረው ወጣት አሁን ደግሞ የሰው ህይወት አጥፍቷል ተብሎ በመጠርጠሩ ለሌላ ስቃይና እንግልት ሊዳረግ ነው ማለት ነው።